ሰላም አለይኩም ወራህመቱላሂ ወበረካቱ። ውድ ቻናል ቤተሰቦች እንዴት ናችሁ? ሁሉ ሰላም። ዛሬ ደግሞ በተለየ ቪዲዮ መጥተናል። ቪዲዮውን ከማየታችሁ በፊት ከመጀመራችሁ በፊት ሰብስክራይብ ያላደረጋችሁ ሰብስክራይብ እያደረጋችሁ፣ ሰብስክራይብ ደግሞ ስታደርጉ የደውል ምልክቷን መንካት አትርሱ። ምክንያቱም አዳዲስ ቪዲዮ ስንለቅ የማሳወቂያ ምልክት ይደርሳችኋል ማለት ነው። የዛሬው ቪዲዮ እንግዲህ ኢምራንና ቤተ ኤልሳቤጥና ሁለት ዳቆኖች አሉ። የሚገርም ውይይት ነው ያደረጉት። በቃ ኢምራን ግን ይችላል ነው የምላችሁ። እኔ ያዶ ነው አላውቅም። እስኪ አሁን ቀጥታ ወደ ቪዲዮ። እሺ ኤልሳቤጥ ለመጨረሻ ጊዜ ነው የምነግርሽ። ካላስወራሽኝ በቃ ለወርድ ነው ፈርታችሁ ማን አንድ አዳምጪና እሺ ካላስወራሽኝ እሺ አዳምጪ። መጀመሪያ በገልጬ ስረጋቤ እስኪ አንድ ደቂቃ ስጪኝ። እስኪ አንድ ደቂቃ ረጋቤ እስኪ ምን ያስጮሻል? ለምን ረጋቲ? እስኪ አንድ ረጋቤ። አይ ወንደሱ ረጋሽ። እኔ አልሰደብኩም። እኔ የሰደብሽኝ እንኳን አንቺ ነሽ ኤልሳቤጥ። አንቺ እኮ ሰደብሽኝ እኔን አይደል? እንዳሁን ላውራ። እሺ ደቂቃ ላስጀምር። ያው አንድ ደቂቃ ብቻ ይመጣ። እሺ ያው እንደተቋረጠኝ ካቋረጡኝ ድጋሚ ደቂቃውን ጀምረዋለሁ። እሺ አዳምጡ በደንብ። አልሐምዱሊላሂ ወከፋ። በመጀመሪያ አላሁ አክበር አላሁ አክበር አላሁ አክበር። ሁለት መምህሮች መተው እንኳን ጥያቄውን ሊመልሱ እንደማይችሉ አይተናል። ስድስቱ ነገሮች ተረበ ሚውት ማድረግ ጀመረ። ሚውት ማድረግ ጀመረ። በደቂቃ መልሱልኝ። እሺ ልመለስ በቃ ልመለስ። እሱም ከቤት ታረጋለህ። እሺ በቃ ችግር የለም ልመለስ በቃ ልመለስ። ከቤት ታረጋለህ። እኔ የምፈልገው ግን ምንድነው ጥያቄና መልስ ከቃል ጋር አክቹአሊ ቤት ነው ያለው። 5 ደቂቃ እሺ አክቹአሊ ቤት ነው ያለው። እዚህ ጋር ሰው እያዳመጣችኋለሁ። አራጋ በሉ። እሺ ደቂቃ ልጨርስ። አንዴ ደቂቃ እንኳን አልጨረስኩም። አላልኳችሁም? እኔ ሳወራ ክርስቲያኖቹ ይረበሻል። አያችሁ? አንድ ደቂቃ ዝም በሉ። አንድ ደቂቃ ብቻ እስኪ አንድ ደቂቃ ዝም በሉ። ያላ ጀግና ከሆናችሁ እስኪ አንድ ደቂቃ ዝም በሉ። ያላ እንያችሁ። አንድ ደቂቃ ብቻ በአላህ እስኪ ሞክሩ። እንደው በአምላካችሁ አንድ ደቂቃ ሞክሩ። እሺ ላስጀምር ደቂቃ። እስኪ ዝም በይ። እስኪ አንድ ደቂቃ ሞክሪ። አችልም። ለምን የእግዚአብሔርን ግን እሺ ፖለቲካ አላወራም። በቃ ፖለቲካ ከመሰለሽ አላወራም። በቃ ደቂቃ ላስጀምር። አልሐምዱሊላህ ወከፋ። አያችሁ ሲያወሩ ይረበሻሉ። ለምን? መጽሐፍ ቅዱስ ሲገለጥ ስለሚያማቸው። ደግመዋለሁ፣ አስረግጬ እናገረዋለሁኝ። መጽሐፍ ቅዱስ መጽሐፈ ነገሥት ቀዳማዊ ላይ የመጽሐፍ ቅዱስ ጸሐፊ የሆነው እግዚአብሔር እንደ ልብ ያለው ነብዩ ዳዊት ዝሙት ሰርቷል። እግዚአብሔር ደግሞ በዝሙት ሴቶችን አስደፍሯል። ይሄን ነገር አዳምጡኛ እንዴ። ሁለቱም አባቶች መጥተው ሊመልሱት አልቻሉም። ወረበል ከአብ አልቻሉም። አምላኪ ብለው እያመለኩ ነው ያሉት ክርስቲያኖች። ግን ምንድን ያለ ተመክሮ ያደረገው አንተ ይሄን በስውር አድርገዋል፣ እኔ ግን በሕዝቡ ፊት አደርገዋለሁ አለ እግዚአብሔር። አስደፍራቸዋለሁ አለ እግዚአብሔር። ይሄን ያለው ማን ነው? አምላካቸው ነው። ይሄን ለመደበቅ ምን ያደረጉ? ገቡ፣ ጮሁ፣ ወረዱ፣ በዚህ ገባ በዚህ ወጣ። ኢቭን እኔ ጋር እዚህ ጋር ላይቭ ላይ እንኳን ይሄ ሁላ ሰው ያዳመጠ ምንም መልስ ሊመልሱ አልቻሉም። በተዘዋዋሪ ክርስትና መልስ እንደሌለው መጋቢያነ የተባሉ ሰዎች በሙሉ ዲያቆናትም ቢሆኑ መመለስ እንደማይችሉ አይተናል። ዋናው ፖይንት ደግሞ በመጽሐፍ ቅዱስ መሰረት ዝም ብለው አሁን አንዴ ስለዚህ መጋቢ ብሉ ሐዲስ አንዴ አልጨረስኩም ፕሊዝ። እቺ ብቻ ስለዚህ መጋቢ ብሉ ሐዲስ አንድ ድል የመጨረሻ ድል አሉት። የሚችሉ ከሆነ እግዚአብሔር ያስደፈረበትን ይመልሱ፣ ካልሆነ 4 ነጥብ አድርገን ያው መምህሩ እንደማይችል በገዛ ቤት። ስለዚህ ወንድ ሁን እያልኩ እኮ እያበረታታው ነው። አንተ ግን እንደ ሴት ተወሽቀ ሁሉ ቀን ትምህርት ሁሉ ከወገብ በታች ነው። የኛ ወንድሞች እኮ ነገሩ እኮ ስለ ቁርአኑ እኮ ዘግዝከው አወጡብህ እኮ ጉድህ በአደባባይ። በነገራችን በጣም የሚያስቀው በዓለም ካሁን በፊት ስትጣሉ እድሜ ለኢትዮጵያ ሀገረ ኢትዮጵያን አመስግን። ራሱ እኛ ክርስቲያኖች ነን ለዛሬ መብታችሁ ያስከበርንላችሁ። አንድ እሱን ወቅ ማለት ነው። ከዛ ባሻገር አሁንም በዓለም የተጠላችሁ አሸባሪ ሃይማኖት ወይም ጣዖት የተባለ የናንተ ጣዖታችሁ ነው። ይሄን እንድታቅ ፈልጋለሁ፣ ግጥም አድርገ ማለት ነው። ስለዚህ መድረሻ የላችሁም። ኢትዮጵያን ከተነሳባችሁ መድረሻ እንኳን የላችሁምና ፕሊስ ተጠንቀቁ ላለው እኔ በሹክታ ነው የምነግርህ። ሰው ሳይሰማ ፕሊስ ተጠንቀቁ እያልኩኝ ነው። ይሄ እንድታቅ ፈልጋለሁ። ከዛ ባሻገር ደግሞ 4 እና 7 ሚስት የምታገቡት እናንተ ናችሁ። ዝሙትን የምታስፋፉ እናንተ ናችሁ። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን 1 ሚስት ለአንድ ወንድ፣ 1 ወንድ ለአንድ ሴት ብላ አዋጅ ያደረገች በዚህም ስርዓት የምትጓዝ ሃይማኖት ናት እልሃለሁ። ከዛ ባሻገር ከሰው ሃይማኖት ገብተህ አትቀላቀል። የራስ ባባን እናመሰግናለን።
ከመጀመሪያው ልነሳና አንተ ሴት ነህ በቪዲዮ አትወጣም ፈሪ ነህ አለችኝ። ማሻአላህ። ስለዚህ የሚደበቅ ሰው ካለ ሴት ነው ማለት ነው እንዳረሱ። የሚደበቅ ሰው ሴት ከሆነ አጨብጭቤ እቀበልሻለሁ። ኢየሱስ ከአንቺ ጎሳ ነው እንዳንቺ ነው ማለት ነው። ለምን የዮሐንስ ወንጌል ምዕራፍ 7 ላይ ኢየሱስ ተደብቆ ነበር የሚሄደው፣ በፊቱ ሊያወራ አይችልም ነበር፣ አፍሮ ተደብቆ ነበር የሚሄደው። ስለዚህ በፊት መውጣት ሴት አለመውጣት ሴት የሚያስብል ከሆነ ማሻአላህ አለይኪ እያመለክሽ ያለሽ ወንድ ሳይሆን ሴት አምላኪ ነሽ ማለት ነው። ሴት አምላኪ ነሽ። እናመሰግናለን። አንደኛ። ሁለተኛ ከፊቴ ምን አለሽ? ከፊቴ ወረጂ። ቅድም አገባሃለሁ አልሽ፣ ወደዛ ሂጂ። እኔ እንደዛ አልፈልግም። ቅድም ሰምታችኋል ብላለች። እንደዛ ይበለግ የለም። ጥያቄን ጀግና ከሆነ ጥያቄ መመለስ ነው እንጂ በሐሳብ መሞገት ነው እንጂ ከፊቴ ምንም የለሽም። ጨረስኩ። ቀጥሎ ና በቤት ያልሽ ወገኒት አሰሚም እንዴ? እሺ እኮ እሺ እመጣለሁ። ቀላል ነገር እኮ ነው። አንቺ ቄስ አምጪ፣ ያው በኮሆስ ጆይን ብዬ እወያያለሁ። ቄስ ብቻ አንቺ ይዘሽ ነኝ። ቀጥሎ እናንተ ስለወገበታችን የምታወሩት ጉዳችሁ እኮ ወጣ፣ ወንድሞቻችን ጉዳችሁን አወጧልሽ። ወሊላሂ አልሐምድ። በዚህ ወር ብቻ እኮ የክርስትና ጉድ ነው የወጣው። ቄሶችሽ ወንድሞችሽ እኮ አንቺ ወገን የምትያቸው እኔ ፊት መቅረብ ከብዷቸው እንዳንቺ እንደ ሴት ማለት ነው ተደብቋል። እንዳንቺ ጀግናሽ ነሽ፣ ወላሂ ጀግናሽ አንቺ ጀግናሽ። ወላሂ አደንቅሻለሁ። ለምን መሰለሽ? ቢያንስ ፊት ለፊት እያወራሽ ነው ያለሽው። ቄሶችሽ ግን እኔን ፊት ለፊት ሊያወሩኝ አልቻሉም፣ ወላሂ አልቻሉም። ከበዳቸው። የውይይት ጥሪ ቀርቦላቸው አልቻሉም። ለምን? ውሸትን የሚያወሩት በክርስትና ተሸማቀዋል። ኦልሬዲ ውስጡ ያለውን ውሸት ገብቷቸዋል። ሙስሊም ፊት ከመጡ እንደሚጋለጥ ስለሚያውቁ አንወያይም ብለው ቄሱ ደቂቁ ምናምን በሙሉ ቀዳቆ ጠፍቷል፣ የሉም። አሁንም እኔ ጋር ሊወያይ ደግመዋለሁ፣ እኔ ጋር ሊወያይ የሚችል ቄስ ዲያቆን ካለ ያላ በፈለገበት ሰዓት አዳምጡ ፕሊስ። ሰዓት የለኝም፣ ችግር የለውም። 24 ሰዓት ከፈለገ ሌሊት ከፈለገ ጧት በፈለገበት ቀን ብቻ ይምጣ፣ እወያየዋለሁ። ቀጥሉ። እኛ ክርስቲያኖች ነን እናንተን ያከበርናችሁ፣ እስልምና አሸባሪ ነው ክርስትና ጽድቅ ነው አልሽ። ውሸት። በታሪክም ኢትዮጵያ ላይ ሙስሊም ስታርዱ የነበራችሁት እናንተ ናችሁ። ሙስሊም ካለ ማስረጃ ወራ ለላሳይሽ ማስረጃ ተመከቱ። ዳግማዊ ምኒልክ መጽሐፉ ተመከቱ። ምን ይላል? ጣይቱ እንዲህ ብላ ተናገረች። ጣይቱ ምን አለች? የሚጓዘው ሰንጋ የተነዳው ሽህር ለልደት ባይደርስ እስላም አርደዋሉ የሸዋው ንጉስ። ሁላችሁም ስሙ። እስላም አርደዋሉ የሸዋው ንጉስ። የሸዋው ንጉስ የእግዚአብሔር ንጉስ ዳግማዊ ምኒልክ እግዚአብሔር የላካቸው ተመከቱ። እግዚአብሔር የላካቸው ያው እግዚአብሔር ምኒልክ ላከ። እግዚአብሔር የላካቸው የክርስቲያኖች ንጉስ ሙስሊምን በበዓል ቀን አሰልፈው ያርዱ ነበር። ይሄ ነው ክርስትና። አራጆቹ እናንተ ናችሁ። በዓለማችን ላይ እግዚአብሔር እንደገደለው የገደለ ማንም የለም። እሱንም ማስረጃ ላቅርብ አይደለ? እሱንም ማስረጃ ላቅርብ። ያው እንክፈት። እሱንም እግዚአብሔር ያጀማ ኢቭን ህፃናቶች ራሱ ያስገድላል። ላሳያችሁ በማስረጃ ያው እዩ። እግዚአብሔር ምን አለ? ሰማርያ በአምላኳ ላይ አምጻለች፣ በደሏን ትሸከማለች፣ በሰይፍ ወድቃሉ፣ ህፃናቶቻቸውም ይፈጠፈጣሉ፣ እርጉዞቻቸውም ይቀደዳሉ አለ። የሴት ሆድ ሲቀድ የነበረው አምላክሽ ነው። በእስልምና እንደዚህ ይባል ነገር የለም። ቀጥሎ ኦርቶዶክስ ተዋህዶ ቤተክርስቲያን አንድ ሚስት አግቡ ብላለች። የት ቦታ ማስረጃ አቅርቢ። ከኪስ አታውሩ። ክርስቲያን እባካችሁ አሁን የእውቀት ሰዓት ነው። በማስረጃ አውሩ። እንደ ሙስሊም እባካችሁ ማስረጃ ክፈቱ። የት ቦታ ነው መጽሐፍ ቅዱስ ላይ አንድ ሚስት አግቡ ያለው? ከአንድ ሚስት በላይ ማግባት ዝሙት ብለሽ የምታስቢ ከሆነ ደግሞ ማሻአላህ ጀግና ነሽ። እግዚአብሔርን እያሰደብሽ ነው ያለሽው። ለምን? እግዚአብሔር መጽሐፍ ቅዱስ መጽሐፈ ሳሙኤል ካለ ላይ ለዳዊት ሚስቶችን አጋብቷል። 8 ሚስትን ያጋባው። ስለዚህ ቀንደኛው ዋናው የዝሙት መሪ ያንቺ አምላክ ሊሆን ነው ማለት ነው። ለምን? ያው ለዳዊት ማደረጋ ሚስቶችን ሰጠው። ማን? እግዚአብሔር። ኢቭን እሱን እንኳን እንቶ አብርሃም 3 ሚስት ነበረው። 3 ሚስት ነበር ያገባው አብርሃም። ሙሴ 2 ሚስት ነበር ያገባው። ያው ዘጸአት ላይ ያለ ዘሁልቁ ላይ ያለ 2 ሚስት ነው ያገባው ሙሴ። 2 ሚስት ነው ያገባው። ስለዚህ ከአንድ በላይ ማጋዝሙት ላይ የምትይ ከሆነ ማሻአላህ አሁንም አጨበጭባለሁ። መጽሐፍ ቅዱስሽ ዝሙት አሰሪ ነው። አመሰግናለሁ። አሁን በቪዲዮ ተሰማሽ አላህ አለጂ እያወራሽ ምን ያለሽው ግን አንዴ ሰው አስገባልኝ። ኤምሩ ይቅርታ፣ አንዴ ሰው አስገባልኝ። መቼም አንተ ሰዓት አይበቃም እኮ አሰጥም። ራሱ እንደው ማስታወቂያ በመሀል እንኳን ለማስገባት ሞክር። አንዴ ሰባት ለከ የሚለውን አስገባ። መምህር ነው። መምህር አይደለም ማለት ነው።
ነው መምህር ነው አስገባው። ስብሐት ላይ ነበር እንዳልከው አስገባው። በቃ መምህር ነው ባለች አስገባው። ተጀመረ መምህር ሴት ደፈራት። ሻወር ስትወስድ አይቷት፣ ሻወር ስትይዝ አይቶ ደፈራት። የሚያዘው ነገር ምንድነው ካላችሁ ይሄ ዳዊት 8 ሚስት ነበረው፣ 8 ሚስት ነበረው። ስለዚህ እግዚአብሔር ተቆጣና ምናምን ተበከ እግዚአብሔር ምን አልቀጥሎ የጌታ ሚስቶች ሰጠሁህ በብብት ጣልኩልህ አለ። 8 ሚስት አጋባሁ አለ። ይሄ 8 ሚስት ያጋባው የመጽሐፍ ቅዱስ ጸሐፊ ባይ ዘ ዌይ የኢየሱስ አያት ነው። የኢየሱስ አያት ምን አደረገ? ዝሙት ሰራ፣ ሴትን ደፈረ። የሚያዘው ነገር ደግሞ እንዳረገዘችበት ካስረገዘ በኋላ እንዳይታወቅበት ምን አደረገ? ባሏን ገደለው። ይሄን ሁላ የሚያደርገው ማን ነው? የመጽሐፍ ቅዱስ ጸሐፊው ነብዩ ዳዊት፣ ክርስቲያኖች የሚከተሉት የመጽሐፋቸው ጸሐፊ ማለት ነው። የሚገርመው ይሄ ዳዊት በዛውም እንድታውቁት ማለት ነው ምን አይነት ሰው ነበር ካላችሁኝ፣ አንድ ሚስት ለማግባት ብሎ 200 ወንዶችን ብልታቸውን የሚቆርጥ ነበረ። ሙስሊም ካለ ማስረጃ አያወራም። ያው ማስረጃው መጽሐፈ ሳሙኤል ካለ ቀዳማዊ ምዕራፍ 18 ቁጥር 27 ለምን ይላል? ዳዊትም አብረውት የነበሩት ሰዎች ሄደው 200 ፍልስጤማውያን